ወይኔ ልጄ ዲና፣ ወይኔ ልጄ ዲና፣ ወይኔ ልጄ። ሲፈን። አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር። ከአንቺ እሷ እንደምትዛመደኝ ገባኝ። ልክ እንደ ቅድሙ። ቅድም ደግሞ እንዴት ነበርሽ? ልክ እንደውን። ቆይ አንቺስ ለምንድን ነው ግራ የምታጋቢኝ? ያው ሰዎች ልብ ውስጥ የምትቀሪው የተለየ ነገር ስታምጪ ነው። ስማው ምንድን ነው ያልሽው? ጨዋና ሬዲዮ አንድ ነው የሚያወራው። ዳኑ ሸኝተን እየመጣን ነው። እውነት? አዎ። ምን ነው? አይ ምነው ልጄን ቻሳላት ሸኛችኋት ብዬ ነው። መሄድ ስለነበረባት ነው። እናቴ ለምን እንደሆነ አላውቅም፣ ብቻ ዳኑ ስትሄድ ብቸኝነት ተሰማኝ። ተው እንጂ አምነኔ፣ እሷ እንደሄዳለች አትመለስም። አረ ትመለሳለች አስፈላጊ ከሆነ ግን ደግሞ ልጄ ጠንከር በል። እሺ እናቴ፣ በቃ ወደ ውስጥ እንግባ። እሺ። ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዚህ ቻናል ቤተሰብ የሆናችሁ ወይም ደግሞ አዲስ የምትገቡ ይህን ቻናል ላይክና ሼር ሰብስክራይብ በማድረግ አዳዲስ ድራማዎችን የምናቀርብላችሁ ይሆናል ማለት ነው። ቁም ነገር አዘሎችን ዛሬ ድራማ ክፍል 14 ነው የምንለቀው ማለት ነው። ሜርሲ በቤተሰቡ ላይ እጅግ በጣም የሚያስጠላ ተንኮል አስባለች ማለት ነው። እዚህ ቤት የመጣችው ሲጀመርም ለተንኮል ነው። እህቷ የወንድሟ ሚስት በመሞቷም ደስተኛም ስለሆነች አሁን ላይ ደግሞ ቤቱን ለመበጥበጥ ቆርጣ የተነሳች ይመስላል ማለት ነው። እና ነገር ግን ይችኛዋ ነቅታባታለች ማለት ነው። አክስትየዋ ስለነቃችባት ሜርሲን እየተከታተለቻት ይገኛል። አምነን ግን በፍጹም ምንም እንትን ሊል አልቻለም። እና አምነን ከየት እየመጣችሁ ነው ምናምን ስትላት ዳሩን ሸኝተን እየመጣን ይሏታል። ከዛ ልጄን እኮ ቸው ሳልላት ሸኛችኋት በቃ ትላቸዋለች። አረ መሄድ ስለነበረባት ሄደች ትላለች። እናቴ ግን አክስቱን እናቴ ግን ዳሩ ከሄደች በኋላ በጣም ብቸኝነት እየተሰማኝ ነው ይላታል። አይ እንግዲህ አምነንዬ ሄዳለች እንግዲህ የትመለስ ነገር ስትለው እናትየዋም አክስቱም አስፈላጊ ከሆነ ትመለሳለች፣ ነገር ግን አምነንዬ ጠንከር ማለት አለብህ ትለዋለች። እሺ በቃ እናቴ ወደ ውስጥ እንግባ ብለው ወደ ውስጥ ይገባሉ። እሷም ሜርሲም አሁን ደግሞ እስኪ ደግሞ ወደ ሲፈን ክፍል እንሂድ ብላ ሲፈንን ክፍት ስታደርግ፣ ምክንያቱም ሲፈን እዛ ቤት የተቀመጠችው አሁንም በእናቷ ሞት ላይ ማን እጁ እንዳለበት እንትን ለማለት ነው የተቀመጠችው ማለት ነው። ማን ነው እጁ ያለበት ከእናቴ ሞት ላይ ብላ ልትበቀላቸው ነው ያለው ማለት ነው። እና ሜርሲ እስኪ አሁን ደግሞ ወደ ሲፈን ክፍል እንሂድ ብላ ሲፈን ውሳኔ ወስኛለሁ ትላታለች። ሁሉንም ነገር ስለ ካሜራው ነገር መናገር አለብኝ ትላታለች። ለምን ስትላት አይ ካንቺ እሷ ስለቀረበችኝ ዝምድናው፣ ስለዚህ እሷን መስማት አለብኝ፣ ስለዚህ ላሳያት ወስኛለሁ ስትላት አይሆንም ትላታለች። እሺ እንደራደር ትላታለች። ምክንያቱም ማሳየትም አታሳያትም ሲጀመርም ግን ያው ለመበቀል እሷም ስለምትፈልግ ማለት ነው። እሺ ምንድን ነው የምንደራደረው ስትላት ቁጭ ብላ እያወራቻት ክስትየዋን መታለች ማለት ነው። ልክ እሷ ስትመጣ ያው በር ላይ ሆና ነው ተለጥፋ ስታዳምጣቸው የነበረ ማለት ነው። ምን አይል ተንኮል እንዳሰበች ሜርሲን ነቅታባታለች ማለት ነው። እንግዲህ
የሰው ልጅ ተንኮል አንዳንዴ እጅግ በጣም ከባድና አስቸጋሪ ነው። በምን ሁኔታ እንደሚያጠቋቸው ማለት ነው። ከዛም ሲፈን ሙስጠፋንም ተጠራውና መምጣት አለብህ አንተ እዚህ ከሆንክ የሚስተካከል ነገር የለም፣ ሁሉም ነገር ደርስበታለሁ ትለዋለች። ሙስጠፋም ወደ ቤት ይመጣል እና ሙስጠፋ መጥቶም ታስተዋውቀዋለች፣ ከአክስትየዋ ጋር ታስተዋውቀዋለች። ግን እኮ ዘመድ እንደሌለሽ ነበር የነገርሽኝ ስትላት፣ አይ የሩቅ ዘመድ ነኝ እና ከስንት ጊዜ በኋላ ነው ሳፈላልግ ያገኘዋት ይላታል። እሺ እንኳን ደህና መጣህ ትለዋለች። ከዛም ወደ ውስጥም ገብቶ ከእሷ ጋር አምነን እመነኝ፣ አምነን እዚህ እጁ ካለበት እናቴ ሞት ላይ እሱንም አልለቀውም አሳየዋለሁ እያለች ትዝታለች። ምክንያቱም አምነን ምንም የሚያውቀው ነገር የለም ከዚህ ሁሉ ተንኮል ውስጥ ምንም የሚያውቀው ነገር የለም። አምነን ግን በእናቱ ሀዘንም ውስጡም እንደተጎዳ ስለሆነ ቤሪን ወደ ውጭ ወጥተን እንዝናና፣ በቃ ነፃ የምንሆንበት ነፃ እንድንሆን እፈልጋለሁ፣ ስለዚህ እንውጣ ወደ ውጭ ብላ ይዘው ወጥታለች። እናም ፈረስ ምናምን ያለበት ቦታ ደስ የሚል ጊዜ እያሳለፉ ነበረ። ነገር ግን ጄሪ አታውቅም። ምክንያቱም ጄሪ ከእሱ አርግዛለች፣ ኦልሬዲ የእሱ ፍቅረኛ ነች እና ከእሱ እንዳረገዘች ነው የሚታወቀው ማለት ነው። ነገር ግን እሱ ግን ከቤሪ ኃይለኛ ፍቅር ሳይዘው አይቀርም ማለት ነው። ግን እውነት ለመናገር ቤሪና እንትና ቢጋቡ በጣም ደስ ይላሉ። ቤሪና አምነን ቢጋቡ ማለት ነው። ሌላው ሁሉ በጥቅም የተመሰረተ ፍቅር ነው የምትወደው። ጄሪም ለጥቅም ነው፣ ያችኛዋም ደግሞ ለበቀል ነው እንጂ ወደው አይደለም። ለበቀል ነው፣ በቀል ልትበቀል ነው። የእናቷን በቀል ልትበቀል ነው። እናቱን ገላለች። አሁን ደግሞ እዚህ ቤት ያሉትን በአጠቃላይ ብላ ነው ቆርጣ የተነሳችው ማለት ነው። እና አምነን ቤሪ በንጹ ነው የምትወደው ማለት ነው። ከዛም ሙስጠፋ ከመጣ በኋላ ለሙስጠፋ ሻይ ልታመጣ ወደ ኪችን ስትገባ ይችኛዋ ጄሪ ትመጣለች። ጄሪ እና ሙስጠፋ ሲታዩ በጣም ደነገጡ። ሙስጠፋ ጄሪ ብሎ እጅግ በጣም ይደነግጣል ማለት ነው። እና እዛ ላይ ነው ያለቀው። ውድ ቤተሰቦቻችን እስከዛው ይህን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ።